ፈለገ ሰውዬ መጨረሻ ላይ እዛ የሴትዮዋ ጋር ከሷ ጋር የፈለገውን አውርቶ ባልሞ ሳይሆንለት ሲቀር ደግሞ ሁሱ ፎሎ አላረገኝም አበደ። እንደ ሁሱ ፎሎ ባያረገው ስንት ቤት ነበረ እዛ ገብቶ ከዛ በኋላ አይ ሁሱ አላረገኝም ይኸው ይግባና እንደዚህ እንደዚህ። እኔ እኮ ቢሆን በቪዲዮ ገብቼ አሳየዋለሁ፣ ችግር የለም። ይኸው እንደዚህ አድርገህ ፎሎ አድርገኝ እንደዚህ ግባ ብዬ ከሌላ በኩል ገብቼ አሳየዋለሁ፣ ምንም ችግር አልነበሩ። ግን ወገናችን በጣም ቀልድን የተጫወተው። ችግር የለውም። ለማንኛውም እኮ ቀድመን አውቀናል፣ እውነት የበላይ ነው። እውነት ሁሌም ታሸንፋለች። ሙቤ እየታየውም እውነት ስለሆነ ነው። ሲጀምር ቀድመንም ብለን ነበር። ኡርጉዝ ቲቪም ቢሆን አይደለም 200 አካውንቱን ብቻ ለመምጣት የድሮ የአባቶችንም ቲቪ እንደዚህ ኡርጉዙን ቲቪ ይዞ ቢመጣ ቢወያይ ብዬ ተስፋ ነበረ። ግን አላደረገውም። አውቀን ነበረ። ሲጀምር ሙቤ ማውርታው ነበር። ያ ነው እኔ እኮ ተናግሬያለሁ። ይሄ ሆን ብሎ ዛሬ ማኛው ወጥቶ አንድ ቪዲዮ ሰራው። ለምንድን ነው ይህን አንድ ለአንድ ይዋዩ? ለምን ኢምራን ለምን ፈሩት? ለምን ፈሩት? ለምን መጽሐፉን ደርድሮ ስላስቀመጠ ነው። ተዘጋጅተዋል። እሱ እፉዬ የሚጠይቀው ጥያቄ እያንዳንዱን በልቶታል። በቃ እኔ አሁን ልክ የሞባይል እንደዚህ ለመግባት ኮዱ ይጠይቀኛል። ስክሪን ከ30 ሰከንድ በኋላ ይዘጋል። ኮዱ እንደምሰጠው የእፉዬን ጥያቄ ኢምራን በልቶታል። እሱም ያውቀዋል። ገባችሁ? ግን ፈርተው ነው አፍሬድ። በቃ ይሄ ነው አንድና አንድ። እሱ ይችላል። ወላሂ ነው ብዬ እናገራለሁ። እኔ አላፍርም። ወላሂ ብዬ እናገራለሁ። ኦርቶዶክስ ነኝ የሚለው እፎይ የኦርቶዶክስን ገደላት የእምራንን ልክ አያውቀው። እኔ ከእምራን ጋር ዝምድና የለኝም። ሃይማኖት አንድ ስለሆንኩ ምናምን ለወገንተኝነት አይደለም። ገደላት ላይ ወላሂ ነው የምልህ የኦርቶዶክስ ገደላትን እያንዳንዱን ከነሱ በላይ ያውቀዋል። መጽሐፋቸውን ገዝቶ የያዘ ልጅ ነው። በነገራችን ላይ ይሄ ለማጋነን ምናምን አይደለም፣ ስሙን ከፍ ለማድረግ አይደለም። እፎይ ይሄን ነገር ቢጠይቀው ይሄ መጽሐፍ አይመለከተኝም ነው የሚለው። ስለማውቀው ይሄ መጽሐፍ አይመለከተኝም፣ አላምንበትም፣ በመጽሐፍ ቅዱስ ብቻ እነጋገራለሁ ይላል። እኔ ከዚህ በፊትም የገጠመኝ እውነታ ስለሆነ ማለት ነው። መጽሐፉን ይክደዋል እንጂ ከእምራን ጋር ደፍሮ በመጽሐፍቱ ዙሪያ ባለው ነገር ማውራት አይችልም። አቋሉ ኢምራን በራሱ ገደላት እፍና አድርጎ ይዟል። ሲጀመር ትንፋሽ አጥሯል። ኦክሲጅን አያገኝም እሱ ጋር ከገባ። ይሄ ግልጽ ሆስ ገብቼ ነበር ከነ ኢብራሂም ጋር ከነ መጽሐፉን አሳዩኝ እና አቡኪ ምናምን ይኸው ሙቤ የሁሉ መጽሐፍ ደርድረን ተዘጋጅተናል። አሁንም ይምጣ ዌልከም ያለው ይኸው 10,000 20,000 ሰው ቁጭ ብለው ይዘው እየጠበቋቸው ነው። ወላሂ ለሰላት ወጥቼ ነው እነሱ ጋር አብሬ ገብቼ ነበር በውስጥ ትክክል አይቻለሁ። እና ወላሂ በጣም ይገርማል። አላኩል ያህል ዋናው መናገር ያለብን ነገር ምንድን ነው? አሁንም እውነት የበላይ ነው። በነገራችን ላይ ዲነል እስላም ወላሂ ሁሌ የበላይ ነው። ያዋርዳል እንጂ አታዋርደውም። ዲነል እስላምን ይዞ የቀረበ ሰው ሀታ እሱ ንግግር ችሎ አንድ ንግግር ባችል እንኳን አንድ እውነት ከያዝክ ታሸንፈዋለህ። ለመናገር ግራ የሚገባ ነገር ይዞ ስለሚመጣ ለዛ ነው አውቆ እንደዚህ ዳርዳር ያለው። አልፈርድበትም። በእርግጥ ይዞት የሚመጣው ነገር ስለሌለው ወኔም ይሄ ነገር ሞራኑም ብቃቱም ስለሌለ እንደዚህ ብታፈገፍግ ምክንያት ብትሰጥ ያኔ ፎሎ አላረጉኝም